ወራናር ለጨረስን ስማይ ዳኒ እሷ ምንም አትፍታ አንተ ሰበብ ከፈለክ ሰበብ ሆነ ተናገር ፈልገ አውርተናል አይደል እናንተ ከጨረስን በኋላ ምክንያት ፈልገ እሷን ለማግኘት ፈልገ የሌለ ነገር እንኳን ፈለኩሽ ስነ ስርዓት ለምንድን ነው የምትመታት አይ አይደለ ምን አገባህ አንተ ለምንድን ነው የማያገባኝ ሴት እኮ ናት ዳንኤል ያለው ነገር አብረን አየችው አይሚን በቃ ምንም አይደለም ምን እሺ ምን ትናረጋ አይተሃል አንተ ምን ትናረጋ አይተሻል አይሚን እሺ ዳኒ ለምን ዝም አትልም እኔ አንቺን የጠራሁሽ ስሚ እኔ የተናደድኩበት ነገር ተናገርኩኝ በቃ ምን ነገር እኔ እኮ ነገሩን ትቻለሁ አትወስደን አንድ ሰው ያወራት ምንድነው ለሁለት ምትሮባት ሄርች ያለሽ ከዚህ በኋላ እኔ አላወራሽ አይደለም ሶሲ ስራትሽን ያሽ የምር ስራትሽን ያሽ የምራት ትነሻለ ስራትሽን ያሽ ክለብኛ እኔ ሪስፔክት አድርጋ ነው የመጣችሁ በቃ እንትናት ምን ማለት ነው እኔ ሪስፔክት አድርጋ ነው የምር ደበረ ሆይ ስማ ሶሲ ስራትሽን ያሽ ስማ አይደለም ቆይ ደበረ ሆይ ሶሲ ቆይ ዳኒና ክብር ያልነካሽም ስነ ስራትሽን ያሽ ስምና ከብሩ እናንተ ስታከብሩ ነው ምናከብሩ ማቻረከን አንተ መጣ ምንድነው እያወራ ያለው እንዳትነካ ወደዚህ እንዳትነካ ምንድነው ማለት ነው ምን ብላ ሰላም እንዴት ናችሁ ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን ዛሬ መጣሁ ሁሉንም ጠርቻችኋለሁ ሃይሚንም ሶሲንም ዳኒንም ጠርቻችኋለሁና ትላንትና በጣም እየጨቃጨቅን ነበር ምናምን በጣም ትላንት ጠፍተናል አይ ቲንክ እኔም አልነበርኩምና በጣም እየጨቃጨቅን ነበር ምንም ሰላም የለምና እኔ እስካሁን ድረስ እሺ እኛ እንደ ጥፋተኛ እኔም ሶሲም እንደ ጥፋተኛ ሆነን ይቅርታ ጠይቀናል ምናምን ግን ከዚህ በኋላ እኔ ቤተሰቦች ማንንም ይቅርታ አልጠየቅም ማንንም ይቅርታ አድርጉልኝ እንዳትፍቻለሁ ምናምን አልልም ዛሬ መጨረሻዬ ነው ምክንያቱም የሁሉ ነገር እያሉን ያላደረግነውን ነገር እንኳን አደረጋችሁ እያሉን ምናምን በጣም ብዙ እያሉ ዝም ብያለሁኝ ምን ከካሜራ ጀርባውና በጣም ብቻ የሚደባብር ወሬ እያወሩ ነበርና ሁሉንም ነገር ታግሼ ዛሬ ግን የመጨረሻ ትላንትና ራሱ የሚያስጠላ ንግግር ነበር እየተናገሩኝ የነበረውና ዛሬ ግን የመጨረሻ ምክንያቱም እናንተንም ቤተሰቦቻችንን ማስደበር አንፈልግም በቻልነው አቅም ሰላም መሆን ነው የምንፈልገውና እናንተ ደግሞ የኛን ጸብ ስለማትፈልጉ ምናምን ይሁሉ እየጣርኩ ነበርና አሁን ክብሬም ተነክቷል ማለት በቃ ማንነቴን እኔም የማይገልጸኝ ነገር እያሉኝ ነውና እሱም ነገር የሚያስደብር ነገር ስለሆነ እኔ ደግሞ ከዚህ በኋላ ከዚህ በላይ ታግሼ ማንም ሰው አይታገስም እና 5 ቀን 6 ቀን 7 ቀን ሙሉ እኛ ጥፋተኛ አይደለንም ምናምን እያለ መለመን ራሱ የፌር ያልሆነ ነገር ነውና እኔ ከዚህ በኋላ ማንንም ይቅርታ አልጠይቅም ማንንም ሰው ይቅርታ አልጠይቅም ዛሬ ግን የመጨረሻ ነው በቃ ዛሬ መጨረሻ ሁሉንም ጠርቻቸው ሁሉንም አንድ ላይ አገናኝቼ የቻልኩትን እሞክራለሁ በዛ በኩል ሶሲ አጣላይ ምናምን ያለች ትጫዋለች በዚህ በኩል ዳኒ ተብዮ ባለክ ምናምን እያለኝ ማይሆን ነገር እያወራኝ እኔን እናገረኛል በዛ በኩል ሃይሚ ኢግኖር ገጭታኝ በትግል የሆነ እንዴት እንደ ገነት በሉት እሷን እያገኘኋት ያለሁት በትግል በቃ በስንት ልመና ምናምን እና ይናክል ምንም የሚያስደርግ ነገር አላረኩም ጥፋተኛ ነኝ አምናለሁ ግን አሁን ጥፋተኛ አይደለሁም ከዚህ በኋላ እኔ ጥፋተኛ አይደለሁም እኔ ሳልኩትን አድርጌያለሁ ሞክሬያለሁ እንዴ በጣም ብዙ ሰው ተጨነቀ በጣም ብዙ ሰው ግራ ተጋባ እኔ ከዛሬ ቀን ጀምሮ እኔ ዛሬ ታረቁልኝ ዛሬ ሃይሚ ይቅርታ ካረገችልኝ አረገች ካላረገችልኝ አያገባኝም እግዚአብሔርን ማናችሁም እዚህ ጋር አሁን ኮሜንት ላይ የምትፈርዱትም የምትናገሩትም በኔ ቦታ ብትሆኑ ማንም ሰው የማያደርገውን ነገር ነው ሌላን ሰው ጀጅ የሚያደርገው ማንም አያደርገውም ማናችሁም ታረጉት ማችሉትን ነገር ነው እኛን ጀጅ እያረጋችሁ እየተናገራችሁ ያላችሁትና እኔ ከዛሬ በኋላ በቃ የመጨረሻዬ ነው ምን እስኪ ማለት እስካለብኝ ድረስ ተለማምጫለሁ ሞክሬያለሁ ምንም ላደርግ አልችልም እንዴ ቤተሰብ ጋር እስኪደርስ በጣም ብዙ ነገር አሉኝ ወንድሞቼ ምን ላደርግሽ እንዴ እኔ ከኔ እኮ የሚጠበቀው ይቅርታ ማለት ነው አይደል ከይቅርታ በላይ ምን ላደርግሽ እንትን በምን እሺ ነው ያደረኩ ምን በቃ ይቅርታ እኮ ጠየቅኩኝ ሞከርኩ ጣርኩ ምንም ላደርግ አልቻልኩም ስለዚህ እኔም ከዚህ ነገር ላይ ራሴን አውጣ አደርጋለሁ የሶሲንም ህይወት በጥብጫለሁ የዳኒንም ህይወት በጥብጫለሁ በእነሱ መሃል ገብቼ
ማለት በቃ እሺ እንደ ጥፋተኛ እኮ ራሴን ቆጥሬ በቃ መጠየቅ ነበረብኝ ብያምኜ ነበርና እላፊ እንዲናገር ደግሞ አልፈልግም። ከዛሬ በኋላ ሁሉንም የጠራሁትንም የመጨረሻ እንደሆነ እንዲያውቁ ነው። በዛ በቃ እንዳልኳችሁ ነው። ሶሲም በጣም ነው በቃ ከዳኒ ጋር ጣልተኛል ምናምን ትለኛለች። እሷ ምንም አላጠፋችም። እኔ ነኝ ጠርቻት ነኝ ምናምን ብዬ እዚህ ነገር ውስጥ የከተኳትና እኔም ግዴታ የመወጣትና የቻልኩትን ማድረግ አለብኝ። እንቅልፍ እየተኛው አይደለም በቃ እየደወለች ሶሲ እንዲ እያለኝ ነው እንዲ እኮ እያለኝ ነው ምናምን ትለኛለች። እሱን ደግሞ ሳወራው ስልክ እያነሳችልኝ አይደለም ምናምን እያለ ሌላ ኮሽታ እያነሳብኝ ግራ ተጋብቻለሁና ቤተሰቦች ዛሬ ነው የመጨረሻዬ ነው በዚህ ኬዝ። ከዚህ በኋላ እኔ ከይቅርታ ውጪ ምንም ላደርግ የምችለው ነገር አልነበረም። ግን ከዚህ በኋላ በዚህ አሁን በተፈጠሩት ነገሮች ድጋሚ ክብሬ ከተነካ ማንንም እኔ እናገራለሁ ከማንም ጋር። እኔ ከዚህ በላይ ምንም ልታገስ አልችልም። ራሳችሁን ይሁ ደግሞ አሁን የሆነ እኔን ለመናገር ወይ የሆናችሁን ለመናገር ምናምን የምትጥሩ ሰዎች ራሳችሁን ማለት እኛ ብንሆን ምን እናደርግ ነበር የሚለውን ነገር ብታዩ ደስ ይለኛል። እኔ ቻልኩትን ሞክሬያለሁ። ከዚህ በላይ ምንም ላደርግ አልችልም። ከዚህ በላይ እኔ በዚህ ጉዳይ ይቅርታ ተደራረጉ፣ ይቅርታ አድርጉልኝ። ዛሬ የመጨረሻዬ ነው ምለው፣ ዛሬ የመጨረሻዬ ነው። እግዚአብሔርን እንደ ጥፋት እሺ ጥፋተኛ ነኝ ብዬ አምኜ ምናምን ብያለሁ እንዴ። እሺ ጥፋተኛ ነኝ ብዬ ሃይሚ ካልተቀበለች እኔ ብሩክ ምን ላደርግ? ለፈንዳ ልበድ እዚህ ጋር ምን ላደርግሽ? ምንም አማራጭ የለኝም። ምንም ማደርገው ነገር የለም። ምንም ማምጣትም ስለማልችል ከይቅርታ ውጪ ምንም ማድረግ ስለማልችል ከዚህ በኋላ እኔ ዛሬ መጨረሻ ነው። ሁሉንም አገናኛለሁ። ካመኑኝ ይመኑኝ፣ ካላመኑኝም አይመኑኝ። እኔ ደክሞኛል በቃ። ትናንትና እንዳልኳችሁ በጣም ነው የጨቃጨቅነው። የሚደብር ንግግር እየተነጋገርን ነው በቃ እየተጨቃጨቅን። ዛሬም በቃ ለምኛቸው፣ አስቡት ለምኛቸው ነው ሁሉም እንዲመጡ ያደረኩት። በቃ ሶሲ ናት እሺ የምትለኝ። ሶሲም ዳኒ ስለምትፈልገው እሷም ታስጨንቀኝ ዳኒን በቃ አስታርቀኝ ምናምን እያለችኝ ነው እሷ እያስጨነቀችኝ ያለችው። በዛ በኩል ዳኒ የሚያወራው ነገር በቃ ይሁን ተደባደቡ የሚያስብል ነገር ትዕግስትን እልን የሚፈታተን ነገር ነው። እና እኔ በዚህ መሀል እኔ ማበድ አልፈልግም፣ መኖር እፈልጋለሁና እጠራቸዋለሁ። የሚፈጠረው ይፈጠራል። ምንም እኔ ይቅርታም ከተደራረጉ ይደራረጉ። የቻልኩትን ሞክሬያለሁ፣ ዛሬም እሞክራለሁ። ከዛሬ በኋላ ግን እኔ ማናቸውም የኔን ክብር የሚነካ ነገር ካደረጉ ከዛሬ በኋላ ከመናገር ወደኋላ አይደለም። የምትረዱኝም ትረዱኛላችሁ። እስከዚህ ድረስ ታግሻለሁ። እኔ እንዴ ያልተሰጠኝ ስም አለ እንዴ? ምን ያልሆንኩት ነገር አለ? እንደ እናቴን እስከ መስደብም ተደርሷል እኮ አይደለ እንዴ? እና እኔ በጣም ታግሻለሁ። ሁሉም ነገር ምርር ስልችት ነው ያለኝ እና ለምንም ነገር ከዚህ በኋላ ኬር አልሰጠውም። ግድ አይስጠኝም። እኔ ሳልኩትን አደርጋለሁ። ከዛ በራሴ መንገድ ሄዳለሁ ነው። ገብቷችኋል? ሁሉም በመሰለው መንገድ እያደረገ ራሱን የመሰለውን ነገር እያደረገ ከሆነ እኔ በድዬን ከዛ በኋላ ነው እኔ እንደተበዳይ እየሆንኩ ያለሁት። አሁን በቃ በጣም ዝም እያልኩ ነው። እኔ እግዚአብሔርን በጣም ጸጥ እያልኩ ነው። ነገራቶችን ባላየ እያለፍኩ ነው። ከዚህ በኋላ ከሶሲ ጋር እንደዚህ ቀጥል ምናምን ሃይሚም ሆነች ዳኒም ቢለኝ እኔ ሁለቱንም ከመናገር ወደኋላ አይደለም። ከዚህ በኋላ ከእንትና ጋር እንዲቀጥል ምንም ባላዩት ነገር ላይ የየራሳቸውን ግምት እኔ ላይ እንዲያሳርፉ አልፈልግም። ያም እየመጣ ተናግሮ ይሄዳል። ትላንትናም እንደዛ ነበር እየተፈጠረ የነበረው። በጣም እየጨቃጨቅን ነበር እንዴ ያሉንኩ እኔ ሰላም ሚኒስቴር ሁሉንም እየጠራው እያወራው ምናምን በጣም ተቸገርኩኝ። በቃ ደክሟችሁ ሰልችቷችሁ አያውቅም። ያው ምንም በማላውቀው ነገር ምንም ባላረኩት ነገር ሰው ሲናገር ደግሞ ይደብራል። በቃ እሺ አጥፍቻለሁ፣ ሜቢ እንደዚህ አይነት ነገር ማድረግ እንኳን አልነበረብኝም ብዬ አምኜ ነበር። ከዚህ በላይ ወንድሞቼም ጋር እንዲደርስ ምንም አይነት ነገር አልፈልግም። በእኔ መጣ እነሱም እንዲወቀሱ አልፈልግም። ማንም እንዲወቀስ አልፈልግም። እኔ ጥፋቴን አምኜ ይቅርታ ጠይቄያለሁ እና ሶሲም በኔ ስህተት ነው እዚህ ነገር ውስጥ የገባችው። ራሴ ነኝ ያጠፋሁት። ምክንያቱም በቃ ሶሲ እንደዚህ አይነት ነገር አስቤያለሁና እንድታግዥኝ ፈልጋለሁ አልኳት። ሁላ ማድረግ አልፈለገችም። በቃ እሷ እኔ ሶስቴ ምናምን ተናግሬያለሁ። ሶሲ በጣም ተጨቃጭቃ ለምኛት በቃ ሶሲ በእናትሽ ምናምን እያልኩ ለምኛት ነው እዚህ ነገር ውስጥ የገባችልኝ። ተው ይሄ ነገር መጥፎ ነው እያለችኝ ማለት ነው። ማረግ ሳትፈልግ ነው እዚህ ነገር ውስጥ ከትቻት ይሁሉ ጣጣ ያመጣሁባት የራሷንም ላይፍ የበተንኩባትና እስካሁንም ባይገርማችሁ እኔ አይሚን ሞክሬ በጣም እምቢ ብላኛለች። እንዲህ ካሜራ ላይ ከምታዩት ውጪ በጣም ብዙ ነገር ጥሬያለሁ ከአይሚ ጋር። አይሚን ለማግኘት አንድም እስካሁን ያገኘኋት ሶስቴ ምናምን ቢሆን ነው 3-4 እሱም እኔ በቃ ገነት ነው የሆነችብኝ። እንዳልኳችሁ ገነት መግቢያ አለ አይደል? ስቃይን ያየሁት እውነት እና
ይሄ ነገር ውስጥ ሁላ እንደዚህ እየተባልኩኝ ከሶሲ ጋር ቀጥል ባለክ እየተባልኩኝ ያሌለኝን ስም እየሰጡኝ እንኳን የምሬን ነው የምላችሁ እንደዚህ አይነት ኬዝ ውስጥ እየተጨመላለኩ የቆየሁት እየተሰደብኩ የቆየሁት የሶሲን ህይወት ለማስተካከል ነው። በቃ እኔ ራሴ ያበላሽሁት ነገር አለ የራሴን ራሴ እቀጣለሁ። በቃ እኔ ያበላሽሁታን እቀጣለሁ ብዬ ነው እስካሁንም ዝም ብዬ የቆየሁት። ግን የሶሲን ማስተካከል አለብኝ ግዴታዬ ነው ብዬ ነው። ዛሬ ሶሲም እዚህ ጋር መተው መስማማ ካልቻሉም አያገባኝም። በቃ እኔ ለራሷ ለሶሲ ነግራታለሁ። ከዚህ በላይ ምንም ላረግ አልችልም። እሱ መጥቶ እንኳን የሚናገረው ንግግር በቃ ክብር የሚነካ ነው። በጣም የሚደብር ነውና ምንም ምሰማቸው ነገር የለም። እኔ አልስማማም ካሉም በቃ አልተስማሙም። ራሴን አውጣ አደርጋለሁ። የራሴን ሞክሬያለሁ ምናምን ታውቃለች ደግሞ ምን እያደረኩ እየጣርኩ እንደሆነ ብዙ ነገር እንደቻልኩኝ ታውቃለች። ግን እሱ እንኳን የሚያፈቅራት ከሆነ ዳኒ ሶሲ የሚያፈቅራት ከሆነ እኔ እንደዛ ሊል አይገባም። እኔ እንደዛ ሊናገረኝ አይገባም። ብቻ እስኪመጡን ጠብቅ። ከዛ ያለውን ነገር እኔ ክሊር አድርጌ ነጽቼ በሰላም መኖር ነው የምፈልገው። ከይቅርታ በላይ ምንም የለም። ይቅርታ ለማድረግ ሁሉም አሻፈረኝ እያለ ነውና እኔም የራሴን መንገድ ጀምራለሁ። ሁሉም የየራሱ መንገድ ይጀምራል። ከዚህ በኋላ እንደዚህ አይነት ነገር ከሁለቱም አልጠብቅም። ወይ ዳኒ እንዳልኩት ከሶሲ ወይ መለያየት ይፈልጋል አላቅም፣ ምን ይፈልጋል አላቅም። እኔ ስንት ዳር ለትዳር ቤተሰቤን ላስተዋውቅ ምናምን ብሎ ያወራኝን ነገር ታውቃላችሁና እንደዛ ከሆነ እንደዚህ አይደለም። የሆነ ሰንባዲ ሲያጠፋ ባላረገችው ነገር ላይ በቃ ፍራንክ ነው እሱ የሚያደርገው ነገር ነበር። ምክንያት ብለው የሚደረድሩት ነገር ሁሉ ደስ አይልም። ሃይሚም እንደዛው በቃ ለምን ይሄንን ነገር ልትቀበለኝ እንዳልቻለች አልገባኝም። ያየችው ነገር ካለ ትንገረኝ። እኔ ይሄ እስቲ ለሃይሚ ታይቷት አደረገ ብሩክ የተባለው ነገር ካለ ትንገረኝና ታሳየኝ። ያኔ ላምናት እችላለሁ እንጂ ከዚህ በኋላ እኔ ሃይሚንም ቢሆን ይሆናል አይደለ ከታግሻታለሁ በደንብ ላሳለፍነው ጊዜ ስል በጣምም ስለምወዳ ስለማከብራት በደንብ ብዙ ነገር ተደራርገን ተላልፈን የመጣ ነው። ሁለታችንም የኔን ጥፋት እኔም የሷን ጉድለት የሷን ጥፋት እየሸፋፈንን ነበር የመጣ ነውና ለሱ ነገር ስንወስፓንም ታግሼ ቆየሁትኝ። ከዛሬ በኋላ ሰላም ከወረደልኝ እግዚአብሔር ይመስገን እሳየው እስቲል ነው እየሞከርኩኝ ነው። ዛሬ የምጠራቸው ለሰላም ነው፣ ሰላም እንዲፈጠር ብዬ ነውና ያ ነገር መሆን ካልቻለ እኔ እወጣለሁ ከዚህ ነገር አያገባኝም። ብቻ እነሱ እስኪመጡ አብራችሁን ቆዩ። ተወሰነ ስትይ ዛሬ ነገ ያልኩኝ መቶች ውዴ ሳቶች ያስቸገርኩሽ ለዓመታት ልረዳ ሊገባኝ አልቻለም። አትሂጂብኝ ውዴ ያወቅኩት ብዙ አለ። አኩኩሉ በሉ ልጆች ያናንስ ቆየሽ ነው አይደል? ሁሉንም ጠርቻቸዋለሁ። ሶሲ ዛሬ ምን ያስቅሻል? ምን የሚያስቅ ማለት ሁሉንም ዳኒንም ሃይሚንም አንቺንም ነው የጠራሁት። ጌታን በቃ ልሂድ ብሩክ። ለምንድን ነው የምትሄጂው? እኔ ትላንትና በደንብ ነው የተከራከርነው አይደል? እውነት እኔ በቃ እንዴዳ እሺ፣ ለምንድን ነው ወይ አስታርቀኝ ምናምን የምትይው? ዛሬ ምጣና በሱ ፊት እናወራ። ምን ማለት ነው? ተውኩት። በአንድ ቀን ሀሳብ መቀየር አለ እንዴ? እኔ ሶሲ አይገባኝም። እሺ እኔ እግዚአብሔርን እዚህ ነገር ውስጥ የቆየሁት እንደዛ እየሰደብንም የቆየሁት ምን ላድርግ? እኔ ያማሃል እንዴ? እኔ እኮ እረዳሻለሁ። እሺ እኔ እኮ አልተረዳሁሽም አይደለም ሶሲ። እሺ እረዳሻለሁ። እንደዛ እየሰደቡኝ አሁንም እኮ ልሰደብ ነው እየመጣ ያለው አይደለም። እኔ አሁን ትናንት ሁላችሁንም እያወራሁ ነበር። ሁሉም አብሶ ከሃይሚና ከዳኒ ጋር በጣም እየተጨቃጨቅን ነበር። እሺ ሃይሚን በትግል ነው ያገኘኋት፣ በትግል ማለት ነው። እና ዛሬ መጨረሻ ቀጠሪያቸዋለሁ። ሲመጡ ሁሉንም ነገር አወራቸዋለሁ። እኔ እስካሁን እዚህ ነገር ውስጥ እንኳን የቆየሁትኝ እኔ ያንቺን ነው ስለበጠበጥኩ ነው። ገብተሻል? ምሳሌዋሽ ልንገርሽ በቃ እኔ ዛሬ መጨረሻ ነው። አንቺ ጋር የሚታረቅ ከሆነ ይታረቅ፣ እምቢ የሚል ከሆነ ሶሲ እንደ ጥፋትም እንደምንም በቃ እኔ ከተጥኩሽ ነገርም ቢሆን እኔ ላይ ምንም ነገር እንትን እንዳትቂም ኦኬ። እኔ አንተ ላይ ቂም አልያዝኩም እኮ አሁንም ቢሆን እኔ እኮ አንተን ተረድቼ እኮ ነው ይቅርታ የጠየኩት። አንተን ተሻለ እኔ ራሱን ብዙ ነገር አደረኩት አይደለም። እንገናኝ ብዬው ጠርቼው እንኳን ያለኝን አይተሻል። ከፈለክ ከሱ ጋር ከሷ ጋር መኖር ይችላል ምናምን ብሎ ማን ወሬ አርቶ እኔ ምሬ ነው
እሺ ምን ላድርግ ብሩኬ? እኔ እኮ ተረዳሁ አይደለም በቃ ሲመጡ አንቺን በረድ ለማለት ሞክሪ። እኔ እኮ ተናድጃለሁ፣ በጣም ተናድጃለሁ። ለምን ያላረግነውን ነገር እያሉን ክብራችንን እየነኩ እስካሁን ዝም ብለናቸዋል። አላሽነውም ነግርሽ እኔ ደብሮኛል። እኔም ብሩክ ደብሮኛል። እኔ ምን ላድርግ? ሁሉም እኔ ላይ ነው እየፈረደ ያለው እኮ ሁሉም ብሩኬ። አንቺ ጥፋት ምንም የለም። በቃ እኔ ነኝ ስታተስ ተከተኩሽ። ብሩኬ የኛ ጓደኝነታችን ነው አይደለ? ፍራንክ ነው አይደለ? ምንም እንደዚህ የሚያስብለን ነገር የለም እኮ ገባ አይደለ? እኛ አብሶ ዳኒ ያደረገው ነገር ነው ገብቶሻል። ከዳኒ ጋር ብዙ ነገር ተላልፋችሁ ምናምን ሸፋፍነሽልሽ ሸፍኖልሽ አልፋችሁ ሊሆን ይችላል። ከሀይሚም ጋር እንደዛው ብዙ ነገር ያሳለፍን ሰዎች ነን አይደለ? ግን ዛሬ ያንን ነገር አደረግን ተብሎ ባላደረግነው ነገር ከካሜራ ጀርባ ምናምን ብለው አውርተው ሁለቱም ማያንስም እየሰጡ ነው። እኔ የምሬን ነው የምልሽ ዛሬ መጨረሻ ነው። በቃ ትናንትና ምን አይነት ውሎ እንደዋልኩኝ እኔ ነኝ የማውቀው። ሁሉም ጋር እያወራሁኝ ምናምን ከዳኒም ጋር ስጨቃጨቅ ከሷም ጋር ስጨቃጨቅ አንቺም እያወራሁሽ ምናምን አስታርቀኝ ስትይ ቴንሽን ሆኛለሁ። I'm sorry ማለት ይኸውልህ ብሩኬ እኔ አንተን ለማስቸገር ፈልጌ አይደለም፣ ግን አትሊስት ይረዳሃል ብዬ ነበር ያሰብኩት። ግን እሱ ይረዳኛል ብዬ ጠርቼ ያለኝ እኔ ነኝ የማውቀው። እውነቴን ምሬ ነው። ምንም እግዚአብሔርን ቃል የለኝም። እውነት ተቃጥያለሁ ጨጓራዬ በዚህ በቃ ዛሬ አንቺም ማለት የራስሽን ህይወት የምትኖሪው ራስሽ ነሽ፣ ማንም አይደለም። ገብቶሻል? ያጋጠመሽን ነገር ማለፍ ባለብሽ ልክ ነው የምታልፊው። እንዳትጨነቂ። ከዚህ በላይ ምንም ማድረግ አልችልም። ገባህ አይደለ? አሁን እኔ አንቺ ረጋ ብለሽ እሱን አውርተሽው አንቺ አሁን ሰከነካልሽ ምንም አይመጣም። የሆነ እየተናደድኛ የምንናገረው ነገር ይባስ እያናደዳቸው ነው ታውቂያለሽ። እሱም እንደ ጥፋት ተቆጥሮብን ማለት ነው። ምን ተናገርን? ይሄ መጥቷል። አይ አማኑ ሰላም አትላት። ለምንድን ነው በስራ ሰላም አትላት? እኔንም እሺ ሰላም አልፈረደ አሁን አውራን አለባለሁ እኮ አውራን። ትላንትናም እየተጨቃጨቅን ነበር ቀን ሙሉ አይደል? በዛሬም ተገናኝታችሁ አይደለም? ከሰማይ ወርጄ ነው ያሟል እንዴ? ዳኒ እኔ ሁላችሁንም ነው የጠራሁት። ሃይሚንም እየጠበቅኳት ነው ታውቃለህ እኮ። አውርዘን እኮ ጨረስን። ምንድን ነው ያወራነው? እሺ ምን አወራን? እኔ እኮ የታረቁ በቃ በእኔ ምክንያት ስበብ አትሁኑ። ስበብ ከፈለክ በሌላ ኬስ ተጣላትሽ። ለምን ነው ምክንያት ይፈልግ የምትገናኘው? የምንም ምክንያት አይደለም። አስፈልጋር ለከሷ ጋር የተገናኘው በቃ አሁን አስፈልጋኝ ነው አውራ አይደለም። እኔ ከፈለኩ ምክንያት ምን አስፈለገኝ? ከሱ ጋር ነው ያወራሁት። ዳኒ ምንድነው የምታወራው ነገር አታውቅም እንዴ? ለምንድን ነው ስነ ስርዓት የማይኖረው? ነገርኩ ብሩክ። አሁን እሱ አስፈላጊ ነው መምጣታ? አስፈላጊ ነው። ሻለ እሷ እንዴት ነው የምታረቁት? እሱና ብንከብር ጥሩ ነው። ከሱ ጋር እያወራን ነው። ሌላ ነገር አታወሪ። የምር ምን አለች? ምንም አንተ እኮ ነው መተህ ሌላ ኬዝ ውስጥ የገባው አይደለም ዳኒ። ልመታይ ነው ጠበቃ የቆም ክላስ ነው ደስ ብሩክ። ምን አይነት እንትን ይተለክ? ምንም ጠበቃ መቆም ምናምን አይደለም። እዚህ ጋር እኮ አቁን ነው እያወራን ነው። አረ እሱስ ጨረስን። እኔና አንቺ አይደለ በቃ አውራን አይደለ ጨረስን እኮ። ስማኝ ዳኒ፣ እሷ ምንም አትፍታ። አንተ ስበብ ከፈለክ ስበብ ሆነ ነው ተናገር። ፈለገ አውርተናል አይደል? እናንተ ከጨረስን በኋላ ምክንያት ፈለገ፣ እሷን ለማግኘት ፈለገ። የሌለ ነገር እንኳን ፈለኩሽ እንኳን ፈለኩ። ምንድነው የምታወራው አንተ? አይደብርም እንዴ? ምንድነው አንተ እኮ አላከበርከኝም። እንኳን ምናምን መተህ እኮ የምታወራው ነገር እኮ ያስጠላል እኮ። ነገርኩ በቃ አልፈልግም አንድ ላይ እንድትሆኑ አልኩ አይደለ? ዳንኤል አሁን አብረን አይደለም እኔ እናንተ ምኑን አብረን ማለት ጨረስን በቃ ጨረስን አይደለ? መብቴ ነው ማግኘት እኮ በዝኩ። ምንድነው የምታወራው አንተ? መተህ እኛውን ላስታርቃችሁ ነው የመጣው። ገብቷል? እሺ መብትሽ ነው ለማግኘት ብሩክን እኮ ትችላላችሁ እኮ ነው መደወለኝ። ለምን ነገር ለምንድን ነው አንተ ነገር የምትበላው? ቆይ ለምን ተረጋግተህ አታወራ? ተንጨረስን አይደለ? ምንም አላወራንም። እኔ ከኔ ጋር ጥሩ ስሜት በሰላም አልተለያየንም። እሱንም አልፌ ትላንትና እያወራሁ በደንብ አወርተንም በሰላም አላወራንም። ታውቃለህ? እኔ አሁን ከሷ ጋር ብዙ ነገር አስቤያለሁ አልኩ አይደለ? መተህ ነገሩ እንዳለ እሺ፣ ከሷ ጋር ብዙ ሰው ያሰበ ሰው እንደዚህ ነው የሚሆነው። መብቴ ነው ያልኩ አብረን አይደለም። እሺ፣ አንተ እየመረካት ነው እንዴ? እሷ እየመረከን ነው እኛ የተከለከልክላት ነው ደሷ። ለምንድን ነው ማልከላከል? የምታወራው ነገር እኮ ያስጠላል። ምን ስናረግ አይተሃል? እሺ ምን ስናረግ አይተሃል? አንተ ቀጥሉ። ምን ስናረግ አይተሃል? ተከላከልላት ችግር የለም። ምን ስናረግ አይተሃል? ለምን አመለስልኝ? እሱ የኔና አንቺ ነገር ላይ ገብቶ ለአንቺ ጠበቃው ነው እሱ ማለት ነው አይደለ? ዳኒ ተው። እውነት የሚቆጭ ጠበቃው ነው ማለት ነው ዳኒ። የምር ብሩክ ጠበቃውን ከማድረግ ነው። ስነ ስርዓትን ይዘህ አውራ። በስርዓት ነው እያወራ። አንተ ያወራው ነገር ነው እንዲህ እንዳወራ እያስደረገኝ ያለው። እሱ መብታችን ነው። ምን አይታለች? ጠበቃሙን አብረን ነው ያልኩ። አብቅቶልናል። ለምን ትላታለህ አንተ? ዲስሪስፔክት ነው በቃ። ኦሬዲ ቶ በእናትህ አንተ እኛን ሪስፔክት እያረክ ነው። ቆይ እኛን ሪስፔክት እያረክ ነው አንተ እኮ። እኛ ሁለታችሁ ማለት ነው አሪፍ ነው በጣም ታምራላችሁ በጣም። እኔ እኮ የሚገርመኝ ነገር እኔና ሶሲ ስነ ስርዓትን ይዘህ አውራ። እኔ በስርዓት ነው እያወራ ያለው። እንድቀየርብህ እንዳታረገኝ እንደዛ ነገር አይመችም። እሺ ተቀየር።
እኔ እኮ ታገስኳችሁ፣ ሁሉ ጊዜ ታገስኳችሁ። ተቀር እስካሁን አክብሬ ወረውት እንትን ነው አሁን አንተ የቱ ጋር ነው ያከበርከኝ? ዳኒ ስላለች ምንም ሼም ይዟል ብለህ ከሆነ ላስቀይምሽ። እሷንም አንተንም ሃይሚንም እየጠበቅኩ ነው ዳኒ። ሶሲ ምናምን እኔ ግድ አይስጠኝም ከዚህ በኋላ። እሺ እኔ የፈጠርኩት ችግር ነው። ለምን አልከኝ እኮ ጠበቃ ቆምላታለሁ፣ ከራከርላታለሁ አልከኝ እኮ አይደለ? ሰውዬ አንተ መተያወራው ነገር ይደብራል። ታርግበት አልከኝ አይደለ? ሶሲ ጋር ስታወራ ድምፅን ከፍ አድርግ አልከኝ አይደለ? መተያወራው ነገር በጣም ነው የሚያስጠላው። በቃ ስነ ስርዓት ያዝ። ለምንድን ነው የምትመታት? አየህ አይደለ? ምን አገባህ አንተ? ለምንድን ነው የማያገባኝ? ሴት እኮ ናት። እየመታት እያየሁ ዝም እንድልህ ነው እንዴ? ፈልገው ልመታትም እችላለሁ አልክ። ምን ማለት ነው? ጠበቃ ትሆናለህ ማለት ነው። ለማንም ነው ጠበቃ ሆኖ እኔ ለማንም ነው በማንም ጣልቻ አውቃለሁ በሴት ጉዳይ። ምን እሺ ወይስ መምታት ትፈልጋለህ? እስኪ እጅህን አንሳ እሷ ላይ። ምንድን ነው አንተ ባልተፈጠረ ነገር ላይ ስማ፣ ባልተፈጠረ ነገር ላይ አጋበጣጠረ። ሌላ ነገር አታውራ እዚህ ጋር አትፈታተን። በቃ ምንድን ነው የምትፈልገው? መለየት አይደለ? አረኩኝ አይደለ? እኔ በእኔ ምክንያት ብቻ አትለያዩ። ስበብ ከሆነ የራስን ኬስ ፈልግ። ሶሲ በቃ ስነ ስርዓት። አሁን አንቺም ረጋ ብለሽ አውሪ። ግን ዳኒ ስማኝ፣ አንተ በስነ ስርዓት በስነ ስርዓት አንተ ላይ ተገብቻ ካለ ምን አረኩኝ? ኧረ ተው በእናትህ ዳኒ። ምን አረኩሽ? እኔ መጥቼ አርጋሃት መታ ምን አደረኩኝ? ነገር አክት እንድታረግ እኔ ላይ ምናምን እኔ ምን አረኩ? መልስልኛ። ምን አረኳት? እኩሽ ያየው ነገር ምንም ሳታይ እንዲህ በጣም አልካንተ እንዴ ምንድነው? ፍቅረኛዬን እንደፈለኩ እና እሺ የፈለገ 1 ሚሊዮን ጊዜ ፍቅረኛዋን ዛሬ መጣና ባደረግነው ፕራንክ እኔን ጀጅ ማድረግ ትችላለህ እንዴ? አንተ ታገስኩ እኮ እኔ እኮ አንተ እኮ ሩተን ጨረስን። ምንም መታኩ ቀጥሉ ምናምን ተገናኛችሁ ምናምን ተበቃውን ካርለ አንተ አይ ተገናኝታችሁ አብራችሁ ጠራችሁ ምናምን አይደለ? እኔ ድምጽ ለምን ከፍ አድርገህ ነው አይደል ያልከኝ? ወይኔ ብሩክ ችግር የለውም ቀላል ሌላ ነገር እኔ መታታለሁ ስላልከኝ ተናገር። ሌላ ነገር አታወራ። ምን ማለት ነው ሌላ ነገር አታወራ? ምን ልታመጣ ነው? በጣም ታገስኩ እኮ። ሰላም ዳኒ እንደዚህ ማርያምን በጣም እኔ ታግሻለሁ። እግዚአብሔርን ሃይ ደህና ነሽ? ሃይሚ እኔ እዚህ ጋር ሰላም ታበርጂልኝ ከሆነ አብርጂልኝ። ገብቶሻል? አንድ ላይ ነው። ይቅርታ አንተ ዳኒ ረፍ በቃ ምንም አቦ ማታውቀው ነው። ዛሬ ጀምሮ ስሚ እኔ እዚህ ጋር ጥፋተኛ ነኝ ብዬ ነው የሰው ህይወት ላይ ገብቼ የሰው ህይወት ስለበጠበጥኩ ነው ሁላችሁንም ጠርቼ እያወራለሁ። አልተስማማንም። በስርዓት አውርተናል። ከፈለክ ከሷ ጋር ቀጥል አይደል ያልከኝ? ከፈለክ ከሷ ጋር ኑር፣ ከፈለክ ቀጥል አይደል ያልከኝ? አሁን ምንድነው እያልካት ነበር? ለሷ ጠበቃ እየቆምክላት አለ። እመታታለሁ እያልክ ነው ታዲያ? ዝም ብለህ ነው ከፈት አድርግበት ይለኛል። ሄሎ ያሌለ ነገር አታወራ። ድምጽ ከፈት አድርግበት ይለኛል። አይ ዳኒ ገባህ አይደለ? እኔ ይቅርታ አልኩህ፣ ብዙ ነገር ተናገር። ደበረሽ እሱ ጋር ማውራቴ? አንተ ምን አይነት ወሬ ነው የምታወራው? ራስን እንደ ልክ ነው እንደ አንተ የምታየው? ህልም እየመሰለኝ ነው። ራስን እንደ ልክ ነው እንደ የምታየው አንተ? ማለት ዛሬም ለጭቅጭቅ ላይ ተገናኘን። እኔ እኮ አይደለም ለጭቅጭቅ የፈለኩት እኔ እና አንቺም እኮ ሶሲ ስርዓትሽን ያልሽ የምር እኔ ላሳለፍናቸው ነገሮች አይደለም ናስቲ ሶሲ ላሳለፍናቸው ነገሮች ብዬ ነው እሺ ዝም እያልኩሽ ያለሁት እኮ ሞክረኝ። ምንድነው ረፍ ሶሲ አይደለም ምን አይደለም ስማኝ ደበረሽ ሃይሚ ከያንቺ ደበረሽ ምን ማለት ነው? ሃይሚ የሚናገረውን ነገር አንቺ ምን አውቀሽ ነው አሁን እኛን ለመናገር የምትሞክሪው? ዳንኤል ያለው ነገር አብረን አየችው ሃይሚን ታውቃለች። በቃ ምንም አይደለም። ምን እሺ ምን አየ ምን ስናረጋ አይተሃል አንተ? ምን ስናረጋ አይተሻል? ሃይሚ እኔ እሺ ዳኒ ለምን ዝም አትልም? እኔ አንቺን የጠራሁሽ ስሚ፣ እኔ የተናደድኩበትን ነገር ተናገርኩኝ። በቃ እሺ አሁን ስሚኝ። ጭራሽ ከፍቅረኛዬ ጋር አጣላሽኝ እያለች ነበር። እኔ ነኝ እንዲያጣላችሁ ራሷ ባደረገችው ነገር ሃይሚን የሚያጣላችሁ ነገር የለም። ስባብ ነው አንተ የምትፈልገው? ስባብ ነው የምትፈልገው? ጀመር ሃይሚን ከዚህ ነገር ውስጥ እንታስገባት ማለት ነው። ሃይሚን አንስተትብህ እውነት ሃይሚ ስሚ፣ እኔ ዛሬ ጠራሁሽ ምንም ባልተፈጠረ ነገር ምንም በማናውቀው ኬዝ እንደዚህ ችግር ተፈጥሯል። ሁለቱ እየተለያዩ ነው። ገብቶሻል? ቢያንስ እንድታግዢ ነው እኔ የጠራሁሽ። ምንድነው ማግዘት? በቃ ምንም እንዳልተፈጠረ እንኳን አንቺ ወይ አውቀሽ ነው የገገምሽው ወይ ስበብ ነው ወይ የሆነ ነገር ነው። ገብቶሻል? አውቄ የምገግመው ያየሁት ነገር አላስደሰተኝም። በጣም ተናደድኩ። እስካሁን አልበረድሽም? ሃይሚ ማለት መቶ አፈልጊም ይሄንን ነገር እኔ እኮ ነገሩን ትቻለሁ። አትወስደንቋት አንዱ ሳይወራት ምንድነው ለሁለት ምንጭበት በጣም እየተጋገዙ ነው። ምንድነው አንተ በጣም ተቆርቋሪ ነኝ ያልክ አንተ ራሱ ምን አገባህ? ሃይሚ በእናትህ ምንም በማታውቂው ነገር አለፍልሽ። እሺ ስማ እኔ እግዚአብሔርን እንጣላለን። የምታወራውን ነገር አያገባም አንተ በቃ እዚህ ማለት አያገባም። እኔና ሃይሚ የራሳችን ኬዝ አለ። ምን አገባህ? እንደዛ ከሆነ እኔም በሁለቱም ማለት ያኔ ጉዳይ እሷ ማያገባትም ለምን ጠራ ተደሰለ? ሃይሚ ስነ ስርዓትሽን ይዘሽ አውሪኝ።
አትጫጫይ በቃ እስካሁን ጮሽብኝ ታግሼሻለሁ። በሆነ መንገድ አውራት የምታወራት ከሆነ በስርዓት መንገድ አንተ ነህ የምታወራው እንደዚህ እያልክ አንተ ነህ የምታወራው እንዳልመታሽ ያልክ ልጅ እኔን ታወራኛለህ እንደዛ ብለህ እሷ ጓደኛዬ ነች እንደፈለኩ መናገር እችላለሁ ሃይሚ ስለ ሃይሚስ ምን እመታሻለሁ እኮ አላልኳትም ሃይሚ ጩኸትህ እኮ ከዱላ በላይ ነው አጭሩባት ነው ያልኩት ምንድን ነው ያልኩኝ በምንድን ነው እኔን ለመረዳት ማትሞክሪው አንቺ እኔ ምን አድርጌ ልረዳ ምን አገባኝ እኔ እኮ የፈለጋችሁትን አድርጎ እኔ እኮ በገዛ ፍቃዴ ራሳችሁ ከፈለጋችሁ አብራችሁ ኑሩ እኛ ህይወት ላይ አትቀልዱ ነው ያልኩት በቃ አለቀ በቃ ያንቺ ነገሬ ነው በቃ እኔ ህይወት ላይ እንዲቀልድ አልፈልግም ገባለ ከዛሬ ጀምሮ ፍራንክም ይሁን ምንም እንደዚህ ያልጋ ቪዲዮ አይሰራም ሲጀመር ስሚ እንኳን ሰራው ዛሬ ጀምሮ ምናምን እያልክ እንድትዝትብኝ አልፈልግም እንኳን ሰራው ገባችሁ እንኳን ሰራንሽ እኮ እንኳን ሰራችሁ እኔ ስሚኝ ሃይሚ ማርያምን ስሚ እየሰማሁህ ነው እኔ በጣም ታግሼሽ በጣም የሁሉ ጊዜ 5 ቀን 6 ቀን ለምኝሻለሁ አይደል ሰራ ነው እንደዚህ ያደረገ አንተ ያገባም ዝም ብሎ አንተ ሰናሰራት ነው በየምር ስርዓትሽ ነው ሱሲ ማርያምን ብዙ ነገር አልፈልግሻለሁ እንተዋወቃለን እኔና አንቺ ጭራሽ ተርሰን ተነክስብኛል ገና በዚህ ሰበብ ከሆነ ንገሪኝ በቃ ምንድነው እኔ የሰው ትዳር ውስጥ ገብተናል እና እናስተካክል ብዬ ነበር የጠራሁሽ የምታስተካክሉት አንድ ላይ ሆናችሁ ነው እናንተ የተገናኛችሁ ነው አይገርምም ድምፅን ከፈት አድርገህ እኔ ሁላችሁንም እኩል ነው የጠራኋችሁ ገብታ ምንም በማታውቀው ነገር አታወራ እኔ ብቻዬን ነው የመጣሁት ተዋት ፈጣጥን ብሩክ ብቻዬን ነው የመጣሁት አትፍጠን ብሩክ ተው ብቻዬን ነው የመጣሁት እሺ አንተ ነው ያመጣኝ ከሷ ጋር አንድ ላይ ነው ያገኛችሁ እንግዲህ አይሚ ዝም በይ በቃ ብቻዬን ነው የመጣሁት አንድ ላይ አይደለም ያገኛችሁ ባለፈውም አንድ ላይ ነበሩ ለምንድን ነው እኔ ያጣለሽኝ አንቺ ነሽ አስፈሪ ሰማኛ አንድ ነገር ልንገር ብቻዬን ነው የመጣሁት እኔ ቆንጆ ገባሽ አይደል ብሩክ ያ ነገር ብቻዬን ነው የመጣሁት ሶስታችሁንም ነው የጠራው እንግባ በቃ ገባሽ ስራሽ ብቻዬን አንተ ምንድነው ግዴታ ማቀሳሰር ነው እንዴ ስራችሁ ምን እኔና ሶሲ ግዴታ አልታረጉት ነው እንዴ አይ አይደለም የኔ ስራ ነው ስራዬ ነው እና የኔ ስራ ነው በቃ ሶሲ የምትወሪበት መንገድ አስካኪው ደበረክ ሙሉ አክቲቭ ስራችን ያዥ ጀምር እኮ ስራሽ እናንተ ራሳችሁ እንደልክ ነው እያያችሁ ያላችሁት ና ሲዘይ ና ሲዘይ እንደልክ ነው እያረጋችሁ ያላችሁት አይደለማ በጣም ብዙ ነገር እየተናገራችሁ ዝም እያልን ነው እኔ ያየሁት ነገር አላስደሰተኝም ዳኒ ይሄው እኮ ይቅርታ አልኩሽ እኮ እኔና ሶሲ እኮ ምን ልትነጋችሁ ነው አልኩኝ እኮ ማን አንተ እንደዛ የምትለው ብሩክ ሌላ ነገር ስለኔ ምን ታውቃለህ እንግባ እንዳነክ ምን አገባሽ እንዳነክ ስርዓትን ይዛለህ ምን አገባሽ እንዳነክ እንጣላ ስርዓትን ያዝ እሺ ስርዓትን አንቺ ያላከበርሽ ማንንም አያከብረኝም እሺ እኔ እኮ እዛ ጋር ሆነ አንቺ ስታከብሪ ነው ሰው የሚያከብረኝ እሷ እኔን አክብራን የመጣሽ ሌላ ነገር አታወራ ስርዓትን ያዝ የምር ስርዓትን ያዝ እኔ ነገር ውስጥ እንዳንገባ የምር ስርዓትን ያዝ ምን እንደዚህ እንትና ያከብረንሽ እኮ ነው እየመጣን ያለ ነው ገባሽ ስሚ ከዛሬ በኋላ ማናችሁንም ይቅርታ አልጠይቅም እኔ አወራችኋለሁ ከዛሬ በኋላ ማናችሁንም ይቅርታ አልጠይቅም እኔ ከነሱ መጨቃጨቅ አልችልም ምን ነው ሄርት ያለሽ ከዚህ በኋላ እኔ አላወራሽም አይደለም ሶሲ ስርዓትሽን ያዥ የምር ስርዓትሽን ያዥ የምር ስርዓትሽን ያዥ ክለብኛ እኔ ሪስፔክት አድርጋ ነው የመጣችሁ በቃ እንትን አትበይ ምን ማለት ነው እኔ ሪስፔክት አድርጋ ነው የምር ደበረ ሆይ ስማ ሶሲ ስርዓትሽን ያዥ ስማ አይደለም ቆይ ደበረ ሆይ ሶሲ ቆይ ዳኒና ክብር ያለካሽ ስርዓትሽን ያዥ ስማ አንተ ደግሞ አስቀየማለሁ አንተ ስታከብሬ ነው የምናከብረው እናንተ ስታከብሩ ነው የምናከብረው መች አደረግን አንተ መተህ ምንድን ነው እያወራህ ያለው እንዳትነካት ወደዚያ እንዳትነካት ምንድን ነው ማለት ነው አንቺ ነው እሺ ነገር ተገባች ያመኛል ስራአናውራኒ ነው የምስራቱ አይ ማንተታው ስራዱ ነው መጥቶ ቻችን አድርገው የምመላው ቻችን አድርገው ናኒ ተፈታቸው አገናጋ አረሽ ቦታ ከኑ ይወጣሽ በቃ መንገድ አስፋካ ሳኔ ጋር መጣች እናንተ ስታከብሩ ነው እናከብሩ ሰማኛ ስታከብሩ መጣ ያወራው ነገር ልክ ነው ያየው ነገር አትበጣጥም ብሩ ያየው ነገር ልክ ነው ወይ ነው ወይ ምናምን ልክ ነው ያየው ነገር አው ብሩ ሰው ነገር ማስተካከል ነገር አበዛው በጣም አበዛችሁ በጣም ታገስኳችሁ ዝም አልኩና ታገስ ምንም ተው ምንም ባላረጋችሁ ነገር እንዳትናገራት አበቃኝ ከራከራታል አበቃውን ከራከራታል ምንም አትሆንም እናንተ ስታውቁሽ አይሚላችሁባት ያቁ አይደል ካፋላለ እኔ ብላን የመጣች
አትወቁበት ታውቃለህ። አጥራቱን እንዳወረድ ባላጅ የሆነ ጋር እየለፈለፍክ ያለው ከተላክ ወዲያ ምን ለማውራ ሞክሬያለሁ። አንተ አንተ አሁን አውቃት ደበረስ ደበረኝ